አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። የማይጠገብ ልብ እንደቀጠለ ነው። ኢሙ አንቺ የተፈጠረብሽን መጥፎ አስተሳሰብ ሳላስቀይር ልቀርብሻ ስላልፈለግኩ ነው። ብዙ ውሸቶችን ዋሽቼሻለሁ ብለን ነበር ያቆምነው። ኢማን በህይወት ውስጥ ስትኖሪ አንድ አላማ ልታሳኪያቸው የምትፈልጊያቸው ብዙ ነገሮች ይኖራሉ። ለእነሱም ስትይ ብዙ መንገድ ያለ ድካም ትጓዣለሽ። የማያልቅ መስዋዕትነት ትከፍያለሽ። እኔም ያደረኩት ይሄን ነው። አንቺን ማግባት፣ ከአንቺ ጋር መልካም ስራዎችን ማብዛትና ሷሊህ ልጆችን ወልዶ ማሳደግ መቻል ለእኔ አንዳንዱ የህይወት ጉዞ አላማ ያድርጌው ነበር። ታውቂያለሽ፣ አንቺ ልጅ እያለሽ ጀምሮ ነው ማውቅሽ። ገና ምንም መከራና ስብራት ሳይገባሽ ከቤተሰቦችሽ ጋር ፍጹም ሰላማዊና ደስተኛ እያለሽ ታስታውሻለሽ። የሆነ ቀን ሰፈር ውስጥ ከቤተሰቦችሽ ጋር ሰርግ መተሽ ነበር። ለመጀመሪያ ጊዜ አየሁሽ እዛ ነው። ትዝ ይልሻል? የዛን ቀን የጆሮ ጌጥሽ ጠፍቶብሽ ለብቻሽ እያለቀሽ ነበር። ለምንድን እንደምታለቅሺ በተደጋጋሚ ስጠይቅሽ ምንም አልመለስሽልኝም ነበር። በስተመጨረሻ በአንቺ እድሜ ያለች አንዲት ልጅ መታ ምን እንደሆንሽ ስትጠይቅሽ የሆነ ስጦታ ጠፋብኝ ብለሽ ለቅሶሽን ቀጠልሽበት። ልጅቱም ተንቀሳቅሰሻል ብላ ያሰበችበት ቦታ ሁሉ ስትፈልግ ብትቆይም ጌጡ ግን ሊገኝ አልቻለም። እኔም ለአንድ የጆሮ ጌጥ እንዲህ መሆናችሁ ትንሽ ግራ ስላለብኝ ምንድነው ለአንድ የጆሮ ጌጥ እንዴት ዝም ማዘንና መጨነቅ? ሰርግ ቤት እኮ ነው ያላችሁት። በቃ እርሱት እና ሴትዮዋን ድጋሜ እንዲሰጥሽ ለምኛት አልኩሽ። አይሻልም አልኳችሁ። በማይረባ ነገር እንዲያዘናችሁ ለማሳየት እስካሁን ሳልነግርሽ መልስ ያልሰጠሽኝ አንቺም እንዳቀረቀርሽ አንዳንድ በሰዎች ህመምና ስቃይ ላይ ፈራጆች መሆን በጣም ቀላል ነው። ለአንዱ ትልቅ ችግር መስሎ ለሚታየው ለሌላኛው ምን ይሆን? አየህ፣ ይህች ዱንያ እንዴት ናት? ፍጹም በሰከነና በተረጋጋ ድምፅ ከመለስሽልኝ በኋላ ተነሰሽ ሄድሽ። በወቅቱ አብራሽ የነበረችው ልጅ ምን ለማለት እንደፈለግሽ ስጠይቃት የጠፋብሽ የምትወጃ ጓደኛሽ የሰጠችሽ ስጦታ እንደሆነ እያለቀሰች ነገረች። እኔ ራሴ በተናገርኩት ነገር አፈርኩ። በሰዓቱ የነበረው የአንቺ ትዕግስትና መረጋጋትም ልቤን ገዛው። ጥፋተኝነት ስለተሰማኝም ልጅቱን ተከትዬ ሄድኩኝ። በወቅቱ ጓደኛ የመሰለችኝ ልጅ የአሁኗ አህላም ነበረች። በጣም ተጨንቃ ስለነበር ፍለጋዋን ቀጥላለች። እኔም በፍለጋ እያገዝኳት ጥቂት እንደቆየን አህላም የሆነ ቦታ እንደሄዳችሁ ትዝ ብሏት እዛ ልትፈልግ እየተጣደፈች ስትሄድ ተከተልኳት። ግምቷ ልክ ነበር። በስተመጨረሻም ጌጡን አገኘነውና ወደ አንቺ መተን ስንሰጥሽ እፊትሽ ላይ የነበረው የደስታ ስሜት እስካሁን ከዓይኔ ላይ አይጠፋም። እኔም በወቅቱ ብዙ ነገር ስላልሳበኝና ጥፋተኝነት ስላልተሰማኝ አንቺን ለመቅረብ ያልፈነቀልኩት ድንጋይ አልነበረም። አንቺ ግን በሰዓቱ ለምንም ነገር ግድ አልነበረሽም። ቀና ብለሽ እንኳን አታይኝም ነበር። እኔም ከዛ ጊዜ በኋላ ሙሉ ጊዜን ሰጥቼ ከብዙ ስብራትና ተስፋ መቁረጥ በኋላ ሚስቴ ላደርግሽ ነው። ከትንሽ ደቂቃ በኋላ ከአላህ ጋር አንቺ ባለቤቴ ትሆኛለሽ። ልብሽ ሳይፈልግና ሳታፈቅሪው በማስመሰል የምትጠብቂው ባልሽ የለም።
እሱ ውሸት ነው። ስትቀኒበትና እድለኝነቱን ስትመሰክርለት የነበረው ሚስቴና የቤቴም የልቤም ንግስት አንቺ ነሽ። የመጀመሪያዬ ብቻ የኔ ሚስት አንቺ ነሽ። አንቺ የሽምግልና ቀን ቤቱን ጥለሽ የጠፋሽው አንቺ መሬት መሬት እያየሽ ስትሰዊ ሳታስተዊ ማካቱን ያስደፍተሽ ልብሴን ያበላሸሽብኝ አንቺ። ማዳመጫዎችሽን ከልብስሽ ካጠገብሽ ማለፌንና መቆሜን እንኳን የማታስተዊ አንቺ ኢማን አንቺ የኔ ነሽ። ስለ እኔ ሚስት ባህሪ የነገርኩሽ ውሸት አልነበረም። በጣም እወዳታለሁ። እሷን ለመንከባከብና ለማስደሰት ዝግጁ ነኝ። ግን ሚስቴ በቤተሰብ በኩል ገብቼ አስገድጄ እኔ ላደርጋት አልፈለኩም። ካለባት የጥላቻ በሽታ አላቅቄ የተሰበረ ልቧን በመጠገን ልቧን ለፍቅር ክፍት ካደረግኩ በኋላ ለእኔ የፍቅር ስሜት ከተፈጠረባትና ከወደደችኝ ላገባት ከሆነ ግን ሁሉንም ነገር ትቼ ሌላ ሀገር ለመሄድ አስቤ ነበር የቀረብኩሽ። ሁሉም ነገር በአንቺ ፈቃደኝነት ላይ እንዲመሰረት ስለፈለግኩ ነበር ይሄንን ያደረግኩት። አንቺ በትዳርና በወንድ ልጅ ያለሽ የጥላቻ እምነት ለማስቀየር 3 ሳምንታት አብሬሽ አሳለፍኩኝ። የህፃናት ማሳደጊያ ውስጥ ያገኘሽውን ልጅ ለኔ የምፈልገው የአጎቴ ሚስት ነው ብሎ ሲመጣ ምን እንዳልኩትና እንዴት ሀሳብ እንዳስቀየርኩት ልነግርሽ የኔ ሚስት እሷ ናት። ግን ሚስት ሲባል ስለማታውቅ አክስቴ ኢማን ብቻ በሏት በጣም ተወዳኋለች አልኩት። አልዋሸሁትም። አዎ አንቺ የኔ ሚስት ነሽ። ከኡስታዝም ጋር ከአጎትሽም ጋር እንዲሁም ከአህላም ጋር ተነጋግረንበት በእነሱ ፍቃድ ነበር ሁሉም የሆነው። በዚህ አጋጣሚ ለአንቺ ለወጡ ቤተሰቦችሽ ከምታስቢው በላይ ጥረዋል። ከምንም በላይ ደግሞ አሜሪካ ሀገር የተማርኩት የሳይኮሎጂ ትምህርት አንቺን ለመለወጥ እጅጉ አግዞኛል። እና በመጨረሻም ከዚህም መጥፎ ጥላቻ ለመላቀቅሽ አንዳንድ ለውጦችን ማሳየትና ራስሽን መከባከብ ስትጀምሪ ስለ እኔ ያለኝ ስሜት ማወቅ ናፈቀኝ እና ከአህላም ጋር ስለ ሁኔታው እንድትከታተልና የተሰማሽን ተረድታ እንድታሳውቀኝ ተነጋገር። አልሐምዱሊላ በጥቂት ቀናት ውስጥ ስለ ስሜትሽ ማወቅ ቻልን። ወላሂ ከአህላም አፍ አንቺ እኔን እንዳፈቀርሽኝ አፍሽን ሞልተሽ እንዳወራሽ ስሰማ ከምታስቢ በላይ ነፍሴ ሀሴት አደረገች። የሆነ የጎደለኝ ነገር ያገኘሁ ያህል ነበር የተሰማኝ። እናም ከዛ በኋላ ነበር አህላም ለሰርግሽ ዝግጅት የጀመረችው እና በሰርጉ ትንሽ ቢዚ አድርገውሻል አይደል? አሁ በይኝ እንግዲህ የኔ ልዕልት፣ የሀዘንሽ ጊዜ ይለቅ፣ የእማምን ምርቃት አብረን እንኑረው። ስሰጥሽ የነበረውን ትምህርት ሁሉ በተግባር ላሳይሽ። ኢማን ከኔ ጋር ሀላሌ ሆነሽ ለመኖር ፈቃደኛ ነሽ? የደብዳቤው መጨረሻ ነው። አህላም አንብባ እንደጨረሰች አይኔን ለማየት አልደፈረችም። አጎንብሳ መሬት መሬት እያየች ኢሙ ለአንቺ ስል ብዙ ዋሽቼሻለሁ። አውፍ በይኝ እህት ያለችኝ። አይኖቿ በእንባ ተሟልተዋል። ፊቴ ወደ ሙጋል ተጠግቷል። ያስፈራል። የሙሽራ ቀሚሴን አውልቄ ሽቲ ለብሻለሁ። በዚህ ስሜት ውስጥ እኔ ለአህላም አሁን ሁሉም ነገር ገብቶኛል። ምንም ሳልልሽ ከሱቅ ወጥቼ ስመለስ ዝም ብትኝ አጎቴም የሰርጌ ቀን ደረሰ ውጭ ስል ዝም የሚሉኝ እሱንም እየሰደብኩት እያመናጨኩት ለምን እንደሚታገሰኝ አሁን ገባኝ። ሁላችሁም እኔን አግልላችሁ በእኔ ላይ ስትጫወቱ ነበር። ለቢላል ታጋሽነት የሰጠሁት ክብር ልክ አልነበረም። ስለ ትዳር ገንብቼ የነበረውን እምነት ለካ ፋይዳ እንዳደርገው ለራሱ ለማድረግ ነው። ለአምቻችት የጻፈውን ተረት ነው። ቆይ እስኪ መልሺ በማስመሰል ቀርቦኝ ሲያበቃ የእውነት ባገባው ያሳየኝ ሁሉ እውነት ሆኖ ይቀጥላል? እኔ ግን አይመስለኝም። አሁን ብቻዬን መሆን እንፈልጋለሁ። ሁላችሁም እኔን አግልላችሁ እቃቃ ተጫወታችሁብኝ።
የኔ የምላችሁ ሰዎች እንኳን የማታውቁትን ሰው አምናችሁ እኔን ደበቃችሁ። አሁን ሁሉም በቅቶኛል። ብቻ ያለሁንበት አልኳት ድምፄን በመጠኑ ከፍ አድርጌ። አረ በአላህ ኢሙ እንደሱ አትሁኝ። ወላሂ ኢማን ቢላል ሚስቱ አንቺ መሆንሽን ከመዋሽት ሌላ በፍጹም ሲያስመስል አልነበረም። ሁሉም ነገር እውነት ነበር። እውነት እሱ ከልቡ ይወድሻል። እሱ የሚፈልገውና የሚመኘው ያንቺን የዘወትር ደስታ ነበር። ለዛም ሲል ነው ስሜትሽን ማወቅ የፈለገው። እስኪ ተመልከቺ፣ አንቺ ልታያቸው ያልቻሻቸውን መልካም ባህሪውን ሊያበላሽ ችሏል። ስለ ስሜትሽ ለማወቅ ከኔ ጋር ብቻም ሳይሆን ከኡስታዝም ጋር አብሮ ተጨንቋል፣ ተማክሯል። ወይ ማስመሰል ቢፈልግና ባይወድሽ ለአንቺ ስሜት ባይጨነቅ ቀጥታ በሽማግሌ ብቻ ሊወስድሽ ይችል አልነበር? ይሄ ወረቀት ስታነቢ በፊት እኮ ልብሽ ቅንጠት ያህል እንኳን ስሜት ለሌለው ሰው ሚስት ለመሆን ተዘጋጅተሻል ነበር? አዎ፣ የማትፈልጊውን ሰው ለማግባት ተስማምተሻል ነበር እንዴ? እና ቢላል እንደዚህ አድርጎ ቢሆን አንቺ የራሱ ማድረግ አይችልም ነበር? እና ቆይ ለምንድን ነው የተናደርሽው? እንደሚወድሽ እኔ ራሴን እመሰክራለሁ። በዛ ላይ አንቺ ራሱ ታፈቅሪዋለሽ። አሁን ላይ ለቢላል ልብሽ ላይ ትልቅ ቦታ አለ። አልሐምዱሊላህ የምትወጂው ሰው እንደምንድርሽ እና ደስተኛ ትዳር እንደሚያኖረሽ ቃል ገብቼልሽ ነበር። ይሄው ቃሌን በሚገባ ጠብቄያለሁ። በቃ የመከራ ጊዜ አልፏል። መናደድሽን አቁሚና ጌታሽን አመስግኚ። የምታፈቅሪውን ባልሽን ልታደርጊ ነው እኮ የኔ ቆንጆ። ተነሽ ልበሽ፣ በቃ ሁሉም ነገር በቃ እርሺውና ደስተኛ ሁኒ ብላ ከተቀመጥኩበት ጎትታ አነሳችኝ። ልቀቂኝ አህላም። ቆይ እንዴት አስቻለሽ? እኔ ቢላልን በማጣቴን ስሰቃይ ነበር። በእናንተ ቃቃ ጨዋታ ተጎድቼ ነበር። ቢላል የሌላ እንደሆነ እያሰብኩ በራሴ ያሳፍር ነበር። እንደዛ ሁኜ እያየሽኝ እንኳ ለእኔ ከማዘንና እውነት ከመናገር ይልቅ አፈቅረሃለሁ አለች እያልሽ ለቢላል ወሬ ታቀብኝ ነበር። ቆይ እንዴት አስችሎሽ? አጎቴም ኡስታዝም ስለ ሁሉም ነገር እያወቁ እኔን ከመርዳትና ከማስደሰት ከቢላል ጋር ያጫወታቸውን እቅድ ይነድፋሉ። አዎ የእኔ ህይወትማ ቀላል ውሳኔ ነው። በቃ ስራችሁ የቆመ ጎጆ ስለሰጣችሁኝ አመሰግናለሁ። ደግሞ እኔ ያፈቀርኩትና ልቤን የሰጠሁት ቢላል እስከ ዛሬ ሲያስመስልበት የነበረው ገጸ ባህሪ ነው። ለዚህኛው ቢላል ልቤ ቦታ የለውም። አሁን ብቻዬን መሆን ስለምፈልግ በጓሮ በኩል እወጣለሁ። እዚህ ላሉት ሰዎች ሰርጉ እንደቀረ ንገሪያቸው። ያው እቃቃ ለምዳችሁ የለ እንዲህ ይህንንም እንደ ቀላል እቃቃ አድርገሽ ውሰጂውና በቀላል አፍርሹ። ነገ ተመልሼ ስመጣ ግቢው ጭር ብሎ እንዳገኘው ቻው አልኳትና ቦርሳዬን በአይኔ መፈለግ ጀመርኩ። ኢማን በአላህ ምን እንዳያደርግሽ ነው? ኢማን በአላህ ብይሻለሁ፣ እንደዚህ አታድርጊ። በአላህ ሁሉም ካወቅሽ እሺ ምትይ ስላልመሰለ ነው። ሁሉም ለአንቺ ስል ነው ያደረኩት። ኢማን በአላህ እንዳታደርጊ እህቴ፣ በአላህ ብይሻለሁ ባክሽ። ኢሙ በአላህ የሚጸጽትሽ ነገር አታርጊ። ተረጋግተሽ እሰቢ። በረቢ እንደዚህ አታድርጊ። እውነት ቢላል ምንም አላስመሰለም። አሁን የሚያፈቅርሽው ቢላል ነው። ኡስታዝም እኮ ለፍተዋል። ደግሞ በባለፈው የባልሽን ማንነት ሳታውቂ እንዳታስከፊ ብሎች ነበር። እባክሽ እህቴ እንደሱ አታድርጊ። ሰውነቷ ይንቀጠቀጣል። እንባዋ የተቀባቸውን መካብ እያጠበ በጉንጮቿ ላይ ይፈሳል። ቦርሳዬን በምፈልግበት ሁሉ እየተከተለች ነበር የምታወራኝ። አሁን ብቻዬን ሆኜ ማሰብ እፈልጋለሁ። ኦፍፍ ያው ቦርሳዬ በቃ ቻው ብዬ መልሱን እንኳን ሳልጠብቅ በሩ ልከፍት ስጠቃ ቀድም ተከፍቶ ራህማ ነበረች። እናንተ እዚህ ምንድን ነው የምትሰሩት? ሙሽራው እኮ መጥቷል። ሁሉም ሰው ተሰብስቦ እየጠበቃችሁ እኮ ነው አለችኝ። ሀባይብ ስለተከታተላችሁ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።